ሰላም ጤና ይስጥልን ውድ ተመልካቾቻችን በመከታተል ላይ የምትገኙት ኦሮሚያ ሚዲያ ኔትወርክ ወይምንነው ለታው የአማርኛ ዜና ሰዓታችን ላይ ደርሰናል። መረጃዎቹን ደግሞ እናንተ የማደርሰው ጫሉ ተፎነኛ አብራችሁን ቆዩ። በሆሮ ጉዱሩ ወለጋ ዞን የአሙሩ ወረዳ ነዋሪዎች ፋኖ በተባለው የአማራ ክልል አሸባሪ ታጣቂ ቡድን ከቤት ንብረታቸው ተፈናቅለው ለከፋ ችግር መጋለጣቸው ተገለጸ። ተፈናቃዮቹ በአሙሩ ወረዳ ዋና ከተማ ኦቦራ ውስጥ በግንባታ ላይ በሚገኝ ሆስፒታልና በትምህርት ቤት ውስጥ ተጠልለው ይገኛሉ። በተለያየም ጭላ ተብሎ ከሚጠራውና ከአካባቢው በአሸባሪው ፋኖ የተፈናቀሉት ዜጎች መኖሪያ ቤታቸው በእሳት መጋየቱን ሰዎችና እህል ከቤት ጋር መቃጠሉን የቤት እንስሳትና ሌሎች ንብረቶች መዘረፋቸውን ተናግረዋል። የአማራ ክልል አሸባሪ ቡድኖች አሙሩና ጃርጋዳ ጃርቴ ወረዳዎች ውስጥ ወረራ በፈጸሙበት ወቅት የተለያዩ ከባድ የጦር መሳሪያዎችን በመጠቀማቸው በአካባቢው የሚገኙ የኦሮሚያ ክልል ታጣቂዎች አካባቢውን ጥለው መውጣታቸውን የዓይን እማኞች ይናገራሉ። ፋኖ በተባለው አሸባሪ የአማራ ክልል ታጣቂ ቡድን ከቤት ንብረታቸው የተፈናቀሉ የአሙሩ ወረዳ ነዋሪዎች አቡራ ከተማ ውስጥ ግንባታው ባልተጠናቀቀ ሆስፒታልና በከተማዋ የሙያና ቴክኒክ ትምህርት ቤት ውስጥ ባዶ ወለል ላይ ለመተኛት መገደዳቸውን ገልጸዋል። ሴቶች፣ ህፃናትና አቅመ ደካማ አዛውንቶች የሚገኙባቸው የአሙሩ ወረዳ አቡራ ከተማ ተፈናቃዮች እስካሁን ድረስ እርዳታ ያደረገላቸው አካል አለመኖሩ ይናገራሉ። ሆሮ ጉዱሩ ዞን ውስጥ የሚገኙት አሙሩና ጃርጋዳ ጃርቴ ወረዳዎች ለአባይ ወንዝ ቅርብ መሆናቸው ይታወቃል። የአማራ ክልል ፋኖች ሚሊሻዎችና ልዩ ኃይሎች ከሌሎች ጽንፈኛ ታጣቂ የአማራ ቡድኖች ጋር በመሆን በምስራቅ በምዕራብ ሆሮ ጉዱሩ ወለጋ ዞኖች ላይ ወረራዎችን መፈጸማቸው፣ ዜጎች መግደላቸውን፣ ከቤት ጋርም ማቃጠላቸው፣ ሀብት ንብረት መዝረፋቸውንና በተቆጣጠሩባቸው አካባቢዎች ላይ ልሙጡን የአሮጌ ስርዓት ባንዲራ ምልክት የተከሉ መሆናቸው ምንጮች ገልጸዋል። ዘገባው የደጀኔ ጉተማ ነው። በሌላ ዜና በሽመልስ አብዲሳና በአወሉ አብዲ ተገደው ወደ ፊንፊኔ የተወሰዱት 18 የሚሆኑ የከረዩ ሽማግሌዎች ከአብይ አህመድ ጋር መገናኘታቸው ተነገረ። ሽማግሌዎቹ በከረዩ አባገዳዎች ላይ የተፈጸመው ግድያ የፈጸመው ሸኒ ነው ብላችሁ አውግዙ ተብለው ወደ ፊንፊኔ የተወሰዱ መሆናቸው እየተነገረ ሲሆን ሽማግሌዎቹ ግን ግድያውን የፈጸሙት የብልጽግና መንግስት ኃይሎች መሆኑንና የፈንታሌ ወረዳ መሬት በአማራ ክልል እየተወረረ እንደሚገኝ በመግለጽ የብልጽግና ኃይሎች አሁንም ህዝቡን ያዋከቡ መሆናቸውን መናገራቸውን የኦኤምኤን ምንጮች ጠቁመዋል። አብይ አህመድ ለህዝቡ የተቆረቆረ በማስመሰል ሽማግሌዎቹ ፊት በሽመልስና በብልጽግና ካድሬዎች ላይ ቁጣውን በመግለጽ የጅምላ ግድያው መፈጸሙን አልሰማው ማለቱን ምንጮች አክለው ገልጸዋል። በመቀጠልም ከሸኔ ጋር ግንኙነት ያላቸውን ሰዎች አሳልፋችሁ ስጡን፣ ህብረተሰቡ ከብልጽግና ጎን እንዲቆም አድርጉ፣ የብልጽግና ስርዓት የህዝብ ወገንተኝነት ያለው ድርጅት ነው ብላችሁ በሚዲያ ተናገሩ በሚል ማስፈራሪያ እንደደረሰባቸው ምንጮች ይናገራሉ። ከትግራይ ክልል ባገኘነው መረጃ በመድኃኒትና በምግብ እጦት የተነሳ ከ250 በላይ የሚሆኑ የትግራይ ህፃናት ያልተሟላ አካል ይዘው መወለዳቸው ተነገረ። ከ60 በላይ የሚሆኑት ደግሞ ከጽንስ እንደወረዱ አይደር ሬፈራል ሆስፒታል ገልጿል። ጉዳዩን በሚመለከት ተጨማሪ ያለን በመድኃኒትና በምግብ እጦት ምክንያት ከ250 በላይ የሚሆኑ የትግራይ ህፃናት ያልተሟላ አካል ይዘው እንደተወለዱና ከ60 በላይ የሚሆኑት ደግሞ ከጽንስ እንደወረዱ አይደር ሬፈራል ሆስፒታል ገለጸ። በተጨማሪም በቀዶ ጥገና የሚወልዱ እናቶችን ደም ለማጽዳት የሚሆን የህክምና ቁሳቁስ ባለመኖሩ እናቶች ልብሳቸውን ቀደው እንዲጠቀሙ በማድረግ ህይወታቸውን ለማትረፍ ሆስፒታሉ ጥረት እያደረገ መሆኑ ተገልጿል። ከነዚህም በላይ በርካታ ህፃናትና እናቶች የሞቱ ሲሆን ይህንን ጉዳይ አስመልክቶ በአይደር ስፔሻላይዝድ ሬፈራል ሆስፒታል የማህፀንና የጽንስ ህክምና ረዳት ፕሮፌሰር የሆነችው ዶክተር ፍሬወኒ ተስፋዬ የሞት ሰርቲፊኬት መጻፍ ለኛ በጣም አሰቃቂ ነገር ነው ስትል ከትግራይ ቴሌቪዥን ጋር በነበራት ቆይታ ትገልጻለች። አይደለም አሁን በሰላሙ ጊዜ 1000 እናቶችን አክመን አንዲት እናት ወይም ህፃኑ ከሞተ በጣም ነው የስነ ልቦና ጠባሳ የሚፈጥርብን የምትለው ዶክተር ፍሬወኒ አሁን ባለው የሞት ቁጥር ደግሞ ከፍተኛ ስቃይ ላይ እንገኛለን በማለት ያሉበትን አሰቃቂ ሁኔታ አብራርታለች።
አክላም ዶክተሯ ከሞት የተረፉት እናቶቹ ደግሞ በፌስቱላ እየተጠቁ ነው። በቀዶ ጥገና ለሚወልዱ እናቶችም የሚሰጣቸው የህመም ማስታገሻ መድኃኒት ባለመኖሩ ከዶክተሮቹ የሚያገኙት የማጽናኛ ቃል ብቻ ነው። ይህ ልብ የሚሰብር ነገር ነው ብላለች። ለጸላህን ሐዋናት ወይለ ለጸላን ሐንት ለጸላ በየቤቱ ነጠላቸውን ስጡን ስንላቸው አንዲት ነጠላቸው ሲሰጡን ሳይ በጣም ነው የማዝነው። ልብ የሚሰብር ነገር ነው። ምን እንደምል አላቅም። ምጥ ላይ ያለችው እናት እንካችሁ በነጠላዬ አዋሉዱኝ ስትል እቺ እናት ምን በድላ ይሆን እንዴ የምትከፍለው? ይህ ህፃንስ ምን አጥፍቶ ይሆን ብለህ ታስባለህ? ቀዶ ጥገና ለማድረግ የመጣች እናት ጎዝና ሌሎች የህክምና ቁሳቁስ የለም ብለህ ትጠብቃለች። በዚህ ሰዓት ህፃኑ ህይወቱ ያልፋል። ምንም መርዳት በማንችልበት ሁኔታ ላይ እንገኛለን። ኦክሲጅን ይሁን ሌላ የምናደርግላቸው ነገር ባለመኖሩ ዝም ብለን እናያቸዋለን። በዚህ ጊዜ ምን አለ ባልተፈጠርኩ ነው የሚያስብለው። ጠላትህ ላይም ለማየት የማያስመኝ ስቃይ ነው። ወላ አጸላይ ኸውንተ ዘይት ሰባ ታዲያ ይህንን ችግር ለመቅረፍ ሰባዊነት የሚሰማው የዓለም ማህበረሰብ ካለ የትግራይን ህዝብ መርዳት ያለበት ጊዜ አሁን ነው በማለት ለትግራይ ቴሌቪዥን ተናግራለች። የወላይታ ብሔር ተወላጆች የወላይታን የክልልነት የመብትና ራስን በራስ የማስተዳደር ጥያቄ በማንሳታቸው ለእስር የተዳረጉ የወላይታ ብሔር ተወላጆችና የፖለቲካ እስረኞች እንዲፈቱ ሲሉ መጠየቃቸው ተነገረ። የፖለቲካ እስረኞቹ መብታቸው ከመፍነፈጉም በተጨማሪ ለቤተሰብ ጥየቃ አስቸጋሪ በሆነ መልኩ ከክልሉ ውጪ መታሰራቸው አላግባብ ነው ብለዋል። ተጨማሪ ያለን የወላይታ ተወላጆች ወላይታን የክልልነት የመብትና ራስን በራስ የማስተዳደር ጥያቄ በማንሳታቸው ለእስር የተዳረጉ በርካታ የወላይታ ተወላጆችና የፖለቲካ መሪዎች መኖራቸውን ገልጸው ሁሉም የወላይታ የፖለቲካ እስረኞች እንዲፈቱ በመጠየቅ ላይ ይገኛሉ። እንዲሁም በእስር ላይ ያሉት የወላይታ የፖለቲካ እስረኞች ተገቢውን ሕክምና የማግኘት መብታቸው ከመነፈጉም በተጨማሪ ለቤተሰብ ጥየቃ አስቸጋሪ በሆነ መልኩ በሲዳማ ክልል ሐዋሳ ከተማ የታሰሩ መኖራቸውን ተናግረዋል። ለአብነትም የፕሮፌሰር አሰፋ ወዳጆ ልጅ የሆነው ሂሮ ባስተላለፈው መልእክት አባቴን እንዳንጠይቀው ከወላይታ አርቃችሁት ያንገላታችሁት ትገኛላችሁ። አባቴን ፍቱት፣ አባቴ ምንም አላጠፋም፣ የታፈነውን የወላይታ ህዝብ ድምጽ ነው ያሰማው ሲል ተደምጧል። እንዲሁም የ4 ዓመት ህፃን የሆነችው ሌላኛዋ የፕሮፌሰር አሰፋ ወዳጆ ልጅ ጎቤ የአባቷን እስር እጇን በማጣመር ተቃውማለች። በርካታ የወላይታ ተወላጆች ፕሮፌሰር አሰፋ እንደ አውሮፓውያኖቹ አቆጣጠር በ2019 ዓመተ ባደረገው ንግግር በብልጽግና አገዛዝ ጥርስ እንደተነከሰ ይናገራሉ። በወቅቱ ፕሮፌሰሩ በተገኙበት ስብሰባ ላይ አብይ አህመድን ተችተውም ነበር። በሌላ በኩል በኢትዮጵያ ውስጥ የብሔር ጭቆና የለም የሚል ትርክት ነው እየሰማን ያለነው። መንግስትም ጭምር ይሄ የብሔር ጭቆና የሚባል ነገር በኢትዮጵያ ውስጥ የለም ይላል። ኢትዮጵያ ውስጥ ብሔር ጭቆና ከሌለ አንዱ ጋር ርስት ሌላው ጋር ጭሰኝነት እንዴት መጣ? ባሪያ የሚታፈስበት ህዝብ አልነበረም ወይ? ኢትዮጵያ ውስጥ ሁላችን በምንኖርበት በዚያች አገር ለሪሶርስ ብቻ ታስሮ ፖለቲካዊ መብቱ የራሱን እድል በራስ የመወሰን መብቱ ተነግጎ የኖረ ህዝብ የለም ወይ? እነዚህ አሃዳውያን ያንን የሚነግራቸው የለም። መንግስትም ጭምር ያንን እያቀነቀነ ይገኛል። ጨቋኝ የነበሩ መሪዎችን የወላይታን ህዝብ ወደ 100,000 የሚሆነውን የገደለውን የጨፈጨፈው 150,000 በባርነት ወስዶ የት እንዳደረሰ የማይታወቀውን አፄ ምኒልክን የሚያወድስ መንግስት በአሁኑ ሰዓት በኢትዮጵያ እየተፈጠረ ነው። በሌላ በኩል ደግሞ የኦሮሞን ህዝብ የጨፈጨፈውን የገደለውን ያንን ከኦሮሞ የወጣ ከተጨቋኝ መደብ ከ1950ዎቹ ጀምሮ ከሜጫ ቱለማ ምስረታ ጀምሮ ይታገሉለት የነበረው መብትና ነፃነት ገፎ በአሁኑ ሰዓት ምኒልክን ለማንገስ ቤተ መንግስት ውስጥ የምኒልክን ሐውልት እያቆመ ያለ መሪ ነው ኢትዮጵያ ውስጥ የተነሳው። ፕሮፌሰር አሰፋ ወዳጆም ከጀዋር መሐመድ ጋር የሚያነጻጽሩት የብሔሩ ተወላጆች ፕሮፌሰሩ እንዲፈታ አጥብቀው እየጠየቁ ያሉበትን ምክንያት ሲያስረዱ ጀዋር መሐመድ ቄሮን አደራጅቶ ለኦሮሞ ህዝብ መብት መከበር እንደታገለ ሁሉ ፕሮፌሰር አሰፋ ወዳጆም ለወላይታ ህዝብ መብት መከበር ታግሏል ብለዋል። እንዲሁም ነገር ግን ጥያቄያችን ፕሮፌሰር አሰፋ ወዳጆ ይፈታ የሚል ብቻ ሳይሆን ሁሉም የወላይታ የፖለቲካ እስረኞች ይፈቱና የወላይታ ህዝብ ራስን በራስ የማስተዳደር መብት ይከበር የሚል ነው በማለትም አክለውበታል።
በመጨረሻም ለሰላም አቀፍ ግንዛቤና ሰላም አስተዋጽኦ ላደረጉ ሰዎች የሚሰጠው የሄሰን የሰላም ሽልማት ለአብይ አህመድ የሰጠውን ክብር ማንሳቱ ተዘገበ። እንደ ፈረንጆቹ አቆጣጠር ሴፕቴምበር 23 ቀን 2019 ዓ.ም አብይ አህመድ አሊ ከኤርትራ ጋር ላደረገው የሰላም ስምምነት የሄሰን የሰላም ሽልማት መሰጠቱ ይታወሳል። የጀርመኑ ክላይቢኒዝ ኢንስቲትዩት ሄሰን የሰላምና የግጭት ምርመራ ፋውንዴሽን PRIF አብይ አህመድ ሰላም ያመጣሉ ተብለው ተስፋ ስለተጣለባቸው በ2019 የሄሰን የሰላም ሽልማት ሰጥቻቸው ነበር። ነገር ግን ከዚህ በኋላ የሰጠውትን የሄሰን የሰላም ሽልማት ለአብይ አህመድ አይገባውም ብለዋል። ዓለም በኮሮና ስጋት ውስጥ በሆነችበት ወቅት እሳቸው ግን በሰሜን ኢትዮጵያ የእርስ በርስ ጦርነት አስነስተዋል። ብዙ ግፍና የሰብአዊነት መብት ረገጣንም እንዲፈጽሙ ምክንያት ሆነዋል ብለዋል ዘገባው። ለለቱ ያዝናቸው መረጃዎች እስካሁኖቹ ናቸው። ከቀሪ ፕሮግራሞቻችን ጋር ሰናይ ጊዜ ተመኘውላችሁ።